ትንሽ ንግዶች በፍጥነት በአጭር ጊዜ ውስጥ ትርፋማ፣ ተወዳጅና ተፈላጊ ሲሆኑ ይታያል። ምክንያቱ የንግድ ካፒታል መጠን ነው? አይደለም። ከሌሎች የተለየ ምርት ይዘው ነው? አይደለም። ምክንያቱ ምንድን ነው? በተጠቃሚዎች ዘንድ የአንተ ምርት ወይም አገልግሎት በተመለከተ ተጽዕኖ ፈጥራ ስትገኝ ነው። በዚህ በዲጂታል ዘመን ጥሩ ሶሻል ሚዲያ ቻናሎች ወይም ደግሞ ኮልስ የምንላቸው ኪ ኦፒኒየን ሊደርስ ማለት ነው ንግድን በአንድ ቪዲዮ ላይ በማስተዋወቅ ለሚሊየን ሰዎች ተደራሽ በማድረግ በሚያስተዋውቁበት ጊዜ በከፍተኛ ፍጥነት ከፍተኛ ተጽዕኖ በመፍጠር ውጤታማ ይሆናሉ። በዚህ ቪዲዮ እስከ መጨረሻው ሲከታተሉ የዩቲዩብ ኮልስ እንዴት ንግድህን በፍጥነት ወይም ደግሞ የሶሻል ሚዲያ ኮልስ እንዴት ንግድህን በፍጥነት እንዲያድግ እንደሚረዱህ አሳይሃለሁ። መልካም። አንደኛ፣ እነኚህ ሶሻል ሚዲያ ኮልስ እነማን ናቸው? ለምሳሌ እነዚህ ሰዎች ዩቲዩበርስ ፌስቡክ፣ ኢንስታግራም፣ ቲክቶክ ላይ ተጽዕኖ ፈጣሪና በተመልካቾቻቸው ዘንድ እጅግ ተአማኒነትን ያተረፉ ግዙፍ የሆነ ተአማኒነት ያላቸው በሰዎች ዘንድ በብዛት የሚከተሏቸው ወይም ፎሎወርስ ያሏቸው እነኚህ ሰዎች ናቸው። ከእነሱ ፎሎወርሳቸው ታማኝ፣ ጠቃሚ እና አዝናኝ መረጃ ስለሚያገኙ ያምኗቸዋል። በዚህም በተመልካቾቻቸው እነዚህ ሰዎች አንድ አቅጣጫ ካስወጣቸው ስለሚያምኗቸው፣ ስለሚያደምጧቸው የሚያደርጉትን ወይም ደግሞ በማስታወቂያነት የሚለቁትን ይተገብሩታል፣ ይገዙታል፣ ይፈጽሙታል፣ ለጓደኞቻቸው ያስተዋውቁታል ማለት ነው። ከዚህም የተነሳ ነው እነዚህ ሰዎች ተጽዕኖ ፈጣሪ ናቸው የሚባለው። መልካም። በሁለተኛ ደረጃ ታዲያ ለምንድን ነው ለንግድ በጣም ተፈላጊ የሆኑት እነኚህ የሶሻል ሚዲያ ቻናል ሊደርሶች ወይም ደግሞ ኮልስ የምንላቸው? በዚህ በእኛ በአሁኑ ዘመን በንግድ ዓለም ውስጥ ታማኝነት ወይም ደግሞ መተማመን፣ በንግድ ውስጥ መተማመን በጣም አስፈላጊ ሆኑ። ሰዎች ደግሞ ዛሬ እንደ ቀድሞ ቴሌቪዥን አያምኑ። ድሮ ቴሌቪዥን በምናይበት ሰዓት ብዙ ያምኑ ነበር። ነገር ግን የሚከተሉትን ወይም ደግሞ ወዳጅ ያደረጉትን የሶሻል ሚዲያ ከዛ በበለጠ ያምናሉ። ለምሳሌ አንድ የሶሻል ሚዲያ ላይ ያለ ሰው እኔ ይህንን ዕቃ ሞክሬዋለሁ፣ እኔ ይህንን አገልግሎት አይቻለሁ፣ በጣም ጥሩ ነው፣ በይህን ያክል ሳምንት እንደዚህ ነው፣ በእኔ ላይ ለውጡን እዩ ካለ ያለ ጥርጥር ያምናሉ። ይህ ነው አስገራሚው ኃይል። ስለዚህ ከእነሱ ጋር ስትገናኝ እነርሱ ዕቃህን ከብዙ ሰዎች ጋር ያገናኙልሃል፣ ያስተዋውቁልሃል። ከምንም በላይ በአጭር ጊዜ በአንዲት ቪዲዮ ውስጥ ነው እንግዲህ በአንዲት ቪዲዮ ውስጥ ከሚሊየን በላይ በአንድ ቀን ወይም በተወሰነች ሰዓት ውስጥ ሊደርስ ይችላል። እነኚህ ፎሎወርሶች ደግሞ ለሌሎች ሼር ሲያደርጉ ሰዎች ከሌሎች ከአንድ ቦታ ከሚያነግሩት ከሚሰሩትና ከሚያዩት ይልቅ ከጓደኞቻቸው የሰሙት ደግሞ የበለጠ ሊሆን ስለሚችል ለጓደኞቻቸው ሼር ያደርጉታል ማለት ነው። አንድ ጥሩ የሶሻል ሚዲያ ቪዲዮ በማስተዋወቅ ደረጃ በእውነት ነው የምንናገረው በጣም ትልልቅ ተከፋዮች አሉ። እዚህ ጋር ለሶሻል ሚዲያ ሰዎችም ሌላ ትልቅ ኢንካም ነው ማለት ነው። ይሄ ክፍያ ላይኖር ይችላል። አንተ በቴሌቪዥን ቀርቦ ቢልቦርድ ሰርቶ ገንዘብ ላይኖር ይችላል። እነኝህን አጋጣሚዎች በመጠቀም ከሶሻል ሚዲያ ሰዎች ጋር በመጠቀም ማርኬትህን ወይም ደግሞ ንግድህን ቡም ማድረግ ትችላለህ ማለት ነው። እስኪ አንድ እውነተኛ ምሳሌ እንመልከት። ለምሳሌ እንውሰድ። አንድ በሰዎች ቆዳ እንክብካቤ ላይ የተሰማራ አንድ ካምፓኒ ወይም ኮስሞቲክስ አለ እንበል። ምንም አይነት ለቴሌቪዥን ወይም ለቢልቦርድ የሚሆን ገንዘብ ወይም ደግሞ ማስታወቂያ የሚከፍለው ገንዘብ የመክፈል አቅም የሌለው ማለት ነው። ነገር ግን በአንድ 200,000 ፎሎወር ወይም ደግሞ በሶሻል ሚዲያ ላይ ማለት ነው ተከታዮች ያሉት አንድ የሶሻል ሚዲያ ባለቤት ውጤቱን የኔን ንግድ የኔን ፕሮዳክት በማስረዳት ምርት አገልግሎቴን በማስረዳት ይህን ምርት ለዚህን ያክል ሳምንት ሞክሬዋለሁ ቢል ውጤቱን በእኔ ላይ ተመልከቱ ብሎ ቢያስረዳ ቪዲዮ በጣም ገኖ በሚታይበት ጊዜ ወይም ቫይራል በሚወጣበት ጊዜ ብዙ ሰዎች ምርቱን ይገዙታል። ያለ ጥርጥር ምርቱን ይገዙታል፣ ያለ ጥርጥር። ከዚህም የተነሳ ትንሿ የአንተ የኮስሞቲክስ ንግድ በፍጥነት ያድጋል። እስኪ ተመልከቱ። ኢንስታግራም ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ እነኚህ ያሉትን እስኪ ልብ ብላችሁ ተመልከቱና ሶሻል ሚዲያ ላይ ያሉትን ማስተዋወቅ ወዲያውኑ እነኛ ደግሞ
ከፎሎወሮቻቸው ዳይሬክት የሚያገኙትን። እዚህ ጋር አንድ ነገር ልብ ልንል የምንችለው ምንድን ነው? እነኚህ ሰዎችም ደግሞ ለሚሰሩት ለብራንዳቸው ስለሚጠነቀቁ ስለሚጨነቁ የራሳቸውን ሶሻል ሚዲያ ዋጋ ላለማሳነስ ሲሉ ተጠንቅቀው ስለሚሰሩ ለሚመጣው ማስታወቂያ ወይም ደግሞ የምርት ማስታወቂያ ጥንቃቄ ያደርጋሉ። ከዚህም የተነሳ አንተ ምርትህን እዛ ቦታ ትክክለኛውን ምርት ይዘህ ብትሄድ ያንተ ንግድ በፍጥነት ቡም ያደርጋል ማለት ነው። በአራተኛ ደረጃ ትክክለኛውን ኮል እንዴት ልናውቅ እንችላለን? ትክክለኛ ለምሳሌ በአሁኑ ሰዓት ሁሉ ሰው የሶሻል ሚዲያ ተጠቃሚ ነው። ይህንን በምን ልንለይ እንችላለን? ለእኔ የምርት አገልግሎት የሚሆነኝን በምን አይነት መንገድ ልለየው እችላለሁ? ስለዚህ ማንኛውም የሶሻል ሚዲያ አንተ ለምትፈልገው ንግድ ተስማሚው ማለት ሁሉም ተስማሚ ነው ማለት አይቻልም። ስለዚህም ለአንተ ምርት ተጠቃሚ የሚሆን ትክክለኛ ተመልካች ያለበትን መፈለግ አለብህ። አንተ እንዴት ልትፈልግ ትችላለህ? ለምሳሌ ቴክኖሎጂ ላይ መሰረት አድርገህ የምትሰራ ከሆነ ለምሳሌ ቴክ ዩቲዩበሮች ጋር በቴሌግራም ላይ ከሆነ ስለ ቴክኖሎጂ የሚሰሩት ጋር አብረህ መስራት አለብህ ማለት ነው። ስለዚህ ከመምረጥ በፊት ስለነኚህ ቻናሎች ላይ ያለውን ስለነኚህ ሰዎች አንተ ስለተመለከትካቸው እነኚህ ሊጠቅሙኝ ይችላሉ ብለህ ካሰብካቸው ሰዎች ጋር ያለውን የተመልካቾች ተሳትፎ መመልከት አለብህ ማለት ነው። ምን ማለት ነው የተመልካቾች ተሳትፎ? ለምሳሌ ላይክ፣ ኮሜንት፣ ሼር የተደረጉትን መመልከት አለው። ላይኩ ምን ያክል ነው? ስለ ፕሮዳክቱ ሲሰጥ ያለው ላይክ፣ ስለ ፕሮዳክቱ ማስታወቂያ በሚነገርበት ሰዓት ያለውን ኮሜንት መመልከት አለበት። እዚህ ጋር ልብ ልንል የምንችለው የሰብስክራይበር መጠናቸውን በመመልከት የዚህን አይነት ውሳኔ እንዳትወስኑ ማለት ነው። ስለዚህ ትክክለኛው ኮልስ ምርጫቸው ከሆነና በምርትህ ካመኑበት እመነኝ ምርትህ ሽያጭ ወዲያውኑ ለውጥ ሊያሳይ ይችላል ማለት ነው። ስለዚህ በዚህ መልኩ ትክክለኛውን ኮል እንዴት መምረጥ እንደምትችል ታውቃለህ ማለት ነው። ሌላው ከነኚህ ሰዎች ጋር እንዴት መስራት ይቻላል ማለት ነው። ስለዚህ እነኚህ የሶሻል ሚዲያ ኮልስ ወይም ደግሞ ኪ ኦፒኒየን ሊደርስ የሚባሉት ለመስራት ስትወሰን ትክክለኛውን ስለ ምርትህ ንገራቸው። አንተ ስለ ምርትህ ትክክለኛውን ነገር ሌላ ስለ ምርትህ ገላጭ ያልሆነ ነገር ተናግረ እነሱን ላይቀበሉ ይችላሉ። አንተም አችብ ላታረግ ትችላለህ ማለት ነው። ስለዚህ ሌላውን ነገር ለእነርሱ ተውላቸው። እንዴት አድርገው እንደሚያስተዋውቁት ምን ማድረግ እንዳለባቸው እነሱ በትክክል ሊሰሩ ይችላሉ። ጠንቅቀውም ያውቁታል። እንዲያውም ከምርትህ ከተቻለ እንዲያውም ከምርታችሁ ላይ ለተከታዮቹ የዋጋ ቅናሽ እንደምታደርግ ከአንተ የሚጠበቀው ማለት ነው። የዋጋ ቅናሽ እንደምታደርግ ከዚያም ማለፍ ሲል ሳምፕል ቴስት ስጣቸው። ይህም እነሱን ከተከታዮቻቸውና ከተመልካቾቻቸው ጥሩ ግንኙነት እንዲኖራቸው ያደርጋል ማለት ነው። ምንድን ነው እዚህ ጋር ሰዎች በአሉ ከሚነገር ውሸት በአሉ የሚነገር ነገር ውሸት ሊሆን ይችላል። ነገር ግን ትክክለኛውን ታሪክና ታማኝ ልምድ ከሚሰጣቸው ሰው ምንጊዜም የተሻለ መረጃ እንደሆነ ማወቅ አለብን ማለት ነው። ከዚህ የተነሳ እነኚህን ትክክለኛ ከነኚህ ሰዎች ጋር ልትሰራ ትችላለህ ማለት ነው። መልካም። ይህን ካልን ዘንዳ እንዴት ውጤቱን ልገመግም እችላለሁ? እንዴት ላውቅ እችላለሁ? በምን አይነት ሁኔታ ይህንን ከነኚህ ሰዎች ጋር ሰርቼ እንዴት ውጤቱን ላውቅ እችላለሁ ለሚለው ቪዲዮ ከተለቀቀ በኋላ ውጤቱን መመዘን አለብህ። አንተ ያሰራውን ቪዲዮ አንተ ለሰጠው ቻናል እንደነኚህ ለኮልስ ወይም ደግሞ ኪ ኦፒኒየን ሊደርስ ለሰጣቸው ማስታወቂያውን ከሰጣቸው በኋላ አንተ በግል ዌብሳይት ላይ ግዢዎች ተገኝተዋል? የግዢ ጥያቄ ቀርቦልሃል? ብዙ ምርቶችን ይሸጠሃል? ስለ አንተስ ምርት ብራንድ እየተወራ ነው? ሌላ አካባቢ እነኝን ነገሮች ልትመለከት ትችላለህ። በቪዲዮ ላይ የተሰጡትን ኮሜንቶችንም አንብብ። ኮሜንቶቹ ስለ አንተ ምርት የሚሰጥ ትክክለኛ ስሜት እንደሆነ ተረዳ። ማናቸውም ሊሆን ይችላል። ስለ ምርቱ ትክክለኛ ስሜት ሊሆን እንደሚችል መረዳት አለብህ ማለት ነው። መልካም። የወደፊት ቀጣይ ምንድን ነው? የወደፊት ከነኚህ ሰዎች ጋር ያለው የገበያ ሁኔታ እንዴት ይታያል በሚለው እናጠቃልል እስኪ። ወደፊት የኮልስ ገበያ ወይም ደግሞ የኪ ኦፒኒየን ሊደርስ ገበያ እየበረታ እየጠነከረ እያደገ እየታወቀ ነው የሚሄደው። ምክንያቱም ሌሎች ሰዎች ወይም ጓደኛ ከጎረቤታቸው ካምፓኒ ከሚነግራቸው በላይ ያምናሉ። ጓደኛ፣ ጎረቤት
የስራ ባልደረባ ከሚነግረኝ ይልቅ ካምፓኒው ከሚነግረኝ ይልቅ እነኝህን ሰዎች ያምናል ማለት ነው፣ እናምናለን ማለት ነው። ስለዚህ ንግድ እንዲያድግ ከፈለገ ይህን ኃይል ችላ አትበል። ከነዚህ ሰዎች ጋር ጥሩ ግንኙነት መስረት፣ ተአምራዊ ውጤትም ታይበታለን። መልካም። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎች እንዲጠቀሙበት ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉ።